አዲስ አበባ የኦሮሚያ መሬት እንደሆነችና የኦሮሚያ እምብርት ከተማ እንደሆነች ሁሉም ሰው ጠንቅቆ ያውቀዋል። ነገር ግን አይደለችም ብሎ የሚከራከሩ ሰዎች ብዙ ጊዜ ሁለት የመከራከሪያ ሐሳቦችን ያቀርባሉ። እነዛ የመከራከሪያ ሐሳቦች ምንም ውሃ እንደማያነሱ አሁን አብረን እናያለን። አንደኛ፣ የአዲስ አበባ ከተማ በሌሎች ብሔር ብሔረሰቦች ነው የለማቸው፣ ስለዚህ የኦሮሚያ ልትሆን አትችልም የሚል ነው። ይሄ ሎጂክ ምንም አሳማኝ አይደለም። ምክንያቱም ሌሎች የኦሮሚያ ከተሞችም እንደ አዳማ፣ እንደ ቢሾፍቱ ያሉ ከተሞች በብሔር ብሔረሰቦች አስተዋጽኦ ነው የለሙት እንጂ በኦሮሞ ብቻ አይደለም። ይሄን ሎጂክ ግን እነዚህ ከተሞች ላይ ሲጠቀሙ አታያቸውም። ሁለተኛው፣ ከተማዋን በግልጽ የኦሮሞ ናት ካልን ነገ ኦሮሞ ተነስቶ ሌሎች ብሔር ብሔረሰቦችን ውጡልኝ ብሎ ያስገድዳል የሚል ነው። ነገር ግን ይሄ ቀሽም የሆነ መከራከሪያ ነው። ምክንያቱም አዲስ አበባ ያንተ ናት ስለተባለ ውጡልኝ የሚል ከሆነ እስከ ዛሬ በሌሎች የራሱ ከተሞች ውስጥ ከብሔር ብሔረሰቦች ጋር በሰላም በፍቅር በመቻቻል አብሮ መኖር ባላስፈለገ ነበር። እንደ ምሳሌ አዳማንና ጅማን ብንወስድ ከኦሮሞ ቁጥር በላይ የሌሎች ብሔር ብሔረሰቦች ቁጥር ይበልጣል። ነገር ግን ከተማውም የሱ ነች፣ ሌሎች ብሔር ብሔረሰቦችንም ውጡልኝ ብሎ አላስገደደም። እናም ያለው እውነታ እንደዚህ ሆኖ ሳለ ኦሮሞ ለዘመናት ሲጠይቀው የነበረውንና ብዙ ውድ ነፍሶችን የገበረበትን ጥያቄ እንዲሁ በቀላሉ ይተዋል ብሎ ማሰብ ዘበት ነው።